ፕሬዘንት ሲምፕል ቴንስ የምንለው እና ፓስት ሲምፕል ቴንስ፣ ፕሬዘንት ፐርፌክት ሲምፕል ቴንስ፣ ፊውቸር ዊዝ ዊል ኤንድ ፐርፌክት ኮንቲኒስ ኤንድ ረስት ኦፍ ቴንስስ። እነዚህ ቴንሶች አሁን የምናያቸው እነዚህ 1 2 3 4 5 6 እና ሌሎቹ ቀሪዎቹ ቴንሶች ምን ያህል እንደምንጠቀምባቸው ነው የሚያሳይ። ለምሳሌ ፕሬዘንት ሲምፕል ቴንስ የምንለው 55% የሚሆነው የእንግሊዝኛ ብዙ ጊዜ የምንጠቀመው ፕሬዘንት ሲምፕል ቴንስ ነው ማለት ነው። ከዛን ወረድ ሲል 21% የሚሆነው ደግሞ ፓስት ሲምፕል ቴንስ ነው። ከዛን ፕሬዘንት ፐርፌክት ሲምፕል ቴንስ ደግሞ ፕሬዘንት ፐርፌክት ሲምፕል ቴንስ ደግሞ 8.4% ነው። ከዛ ፊውቸር ዊዝ ዊል ደግሞ 6.4፣ ለፕሬዘንት ኮንቲኒስ 5.7 እና ሌሎቹ ረስት ኦፍ ቴንስ 3.5 ብቻ ነው ማለት ነው የምንጠቀማቸው። ያ ማለት ብዙ ጊዜ ረስት ኦፍ ቴንስ የምንላቸው እነዚህ ፓስት ፐርፌክት ኮንቲኒስ ቴንስ፣ ፓስት ፕሬዘንት ፐርፌክት ኮንቲኒስ ቴንስ ምናምን እያልን የምንጠራቸው እነዚህ በጣም ሎንገስት የሆኑ ኮምፕሌክስ የሆኑ የእንግሊዝኛ ወርዶች አሉ። ስለዚህ በቤዝድ ኦን ስተዲ ኦፍ ስፖክን ብሪቲሽ ኢንግሊሽ እነዚህ ናቸው ማለት ነው አብዛኛውን የምንጠቀማቸው። ከዛ ቀጥለን ደግሞ ሁለተኛ የምናያቸው ለምሳሌ አሁን የመጀመሪያውን ፕሬዘንት ሲምፕል ቴንስን ብናይ የራሱ ፎርሙላ አለው። ሳብጀክት ፕላስ ቤዝ ቨርብ ነው። ያ ማለት ሳብጀክት ለምሳሌ ብንወስድ አላቪት ይላል። አይ ሳብጀክት ነው፣ ከዛ ላቭ ቨርብ ነው ማለት ነው። ቤዝ ቨርቡ ኢት ኦብጀክት ትባላለች፣ ወይም እንደ ኮምፕሊመንት ነው የምንጠቀመው። ሌላኛው ሰርድ ፐርሰን ሲንጉላር ሳብጀክትስ ፕላስ ቤዝ ቨርብ ዊዝ ኤስ ይላል። ያ ማለት ለምሳሌ ሂ የምንለው ሰርድ ፐርሰን ሲንጉላር ይባላል። ፈርስት ፐርሰን ሲንጉላር፣ ሰከንድ ፐርሰን ሲንጉላር እና ሰርድ ፐርሰን ሲንጉላር። ሶ ሂ እሱ ነው። ሶ ሂ ሰርድ ፐርሰን ሲንጉላር ኤንድ ዊ ዩዝ ኤስ። ሂ ሊቭስ ኒርባይ። ሶ ይሄ የምንለዋለን ሲምፕል ፕሬዘንት ቴንስ ይባላል ማለት ነው። ይሄ ሲምፕል ፕሬዘንት ቴንስ ነው። ሁለተኛው ስናይ ደግሞ ፕሬዘንት ሲምፕል ይባላል። ፕሬዘንት ሲምፕል ማለት ብዙ ጊዜ ዩዝድ የምናደርገው ጀስት ዩዝድ ፎር ፕሬዘንት ፓስት ኤንድ ፊውቸር ነው ማለት ነው። ለአሁን ጊዜ፣ ላለፈ ጊዜ እና ወደፊት ለሚሆን ነገር ፕሬዘንት ሲምፕል እንጠቀማለን። ሌላኛው ፕሬዘንት ሲምፕል ዩዝድ ፎር ሃቢትስ የሆኑ ለልምዶች ወይም ደግሞ ሩታይንስ በየጊዜው የምናደርጋቸው የሆኑ ስራዎች፣ ቲንግስ ትሩ አት ፕሬዘንት አሁን ላይ እውነት የሆኑ ነገሮች። ፎር ኤግዛምፕል አይ ኦፍን ጎ ቱ ዘ ጂም ኦን ዌንስዴይ ይላል። ሁሌም ሮብ ወደ ጂም እሄዳለሁ። ይሄ አንድ ሀቢት ነው፣ ሁሌ የምናደርገው ሩታይን ነው። ቲንግስ ትሩ አት ፕሬዘንት የሆነ ነገር ነው ማለት ነው። ከዛ ፕሬዘንት ሲምፕል የምንለው ደግሞ ዩዝድ አሁንም ለሌላ ለፋክቶች ወይም ጀነራል ትሩዝስ እንጠቀመዋለን። ለምሳሌ there are billions of stars in our galaxy ይላል። ሶ ይሄውን ፋክት ነው። ጋላክሲዎች በቢሊየን የሚቆጠሩ ከዋክብቶችን ይዟል፣ ወይም ጋላክሲ የብዙ ቢሊየን ከዋክብቶች ስብስብ ነው እንደማለት ነው። ሌላ the fixed or scheduled events in the future ለምሳሌ አንድ ፊክስድ ለተደረገ ወይም ደግሞ በቋሚነት መደበኛ ለሆነ ነገር ሼጁል ለተደረገ ቅድ ለወጣበት ነገር ማለት ለምሳሌ the play starts at 8 ጨዋታው 8 ሰዓት ይጀምራል። ይሄ ፕሬዘንት ሲምፕል ነው። ይሄ ፊክስድ ነው። ከዛ ጀነራል ፋክት ነው። ጀነራል ትሩዝ ነው። ፊክስድ ነው። ሼጁል ኤቨንት ነው ማለት ነው። ፕሬዘንት ሲምፕል ዩዝድ የምናደርገው ቱ ቴል ስቶሪ የሆነ ታሪክ ለመንገር፣ ቱ ዲስከስ ዋት ሃፕንስ ኢን ቡክ ኦር ፊልም የሆነ ቡክ ወይም መጽሐፍ ላይ የተደረገን ድርጊት። ለምሳሌ ሶ አይ አም አት ዘ ቢች የስተርዴይ ወን ሰደንሊ አይ ሶ ኤ ማሲቭ ዌቭ ከሚንግ ራይት ፎር ሚ ይላል። ትናንት የባህር ዳርቻ ቁጭ ብዬ ያለ በድንገት ማሲቭ የሆነ ወይም ደግሞ ማሲቭ የሆነ ዌቭ ወደ እኔ መጣ፣ ራይት ፎር ሚ እንደማለት ነው። ወይም ደግሞ ሌላ ቱ ዲስከስ ዋት ሃፕን ኢን ቡክ ኦር ፊልም። ለምሳሌ ይሄን ስናወራ ደግሞ ፊልም ላይ የሆኑ ነገሮች፣ ለምሳሌ ኤልዛቤት ቤኔት ሚትስ ሚስተር ዳርሲ። ይሄ ምን እንለዋለን? ቱ ዲስከስ ዋት ሃፕን ኢን ቡክ ኦር ፊልም የሆነ ነገር ከሆነ ማለት ነው። ሌላኛው ፓስት ሲምፕል የምንለው ደግሞ ፓስት ሲምፕል ዊ ጀስት አድ ኢዲ ቱ ሪጉላር ቨርብስ ነው። ስታርት ፎር ኤግዛምፕል ስታርትድ። አይሪጉላር ቨርብ ከሆኑ ደግሞ እንዳል ይቀየራሉ። ለምሳሌ ሃቭ ከነበረ ሃድ፣ ጎ ዌንት፣ ቢ ወዝ ዌር፣ እንዲሁም ሌሎቹም አሉ ማለት ነው። ሶ ኢዲ እንጠቀምበታለን። ለሪጉላር ከሆነ ኢዲ ነው። አይሪጉላር ቨርብ ከሆነ ግን እንዳል ይቀየራል። ከዛ ፓስት ሲምፕል ቴንስ ምንለዋለን። ፓስት ሲምፕል ቴንስ ምንለው ደግሞ ዩዝድ ቱ ቶክ አባውት ኮምፕሊት አክሽንስ ኦር ኢቨንት ዳት ሃፕን ቢፎር ናው ከአሁን በፊት ስለተደረጉ ነገሮች ስላለፉ ነገሮች የምናወራው። ለምሳሌ ሃፕንድ ዋንስ ከሆነ አንድ የተደረገ ግን ያለፈ ማለት ነው። አይ ባውት ኤ ኒው ፎን ላስት ዊክ ባለፍ አንድ አዲስ ስልክ ገዛሁ። ኢትስ ፓስት ራይት። ሃፕንድ ሰቨራል ታይምስ ብዙ ጊዜ የምናደርጋቸው ግን ፓስት የሆኑ ነገሮች። ለምሳሌ ዊ ወንት ካምፒንግ ኢን ዋልስ ኤቭሪ ሰመር በእያንዳንዱ ሰመር
ወደ ካምፒንግ ሄደናል ላይክ ፓስት የሆነ ነገር። ሶ ትሩ ፎር ኤ ሎንግ ፔሪድ ለረጅም ጊዜ እውነት ሆኖ የቆየ ነገር። ለምሳሌ they worked together for over 30 years ለ30 ዓመታት ያህል አብሮ በጋራ ሰርተዋል። this is for a long period of time 30 years is long period of time ማለት ነው። ከዛ ፓስት ፕሬዘንት ፐርፌክት ሲምፕል የምንለው የራሱ ስትራክቸር ፎርሙላ አለው። ሳብጀክት ፕላስ ሃቭ ኦር ሃዝ ፕላስ ፓስት ፓርቲሲፕል ነው። ለምሳሌ ሬጉላር ፓስት ፓርቲሲፕል የምንለው we just add ed to the verb ነው። ለምሳሌ ኢንጆይ ከሆነ ኢንጆይድ እንለዋለን። ሶ ይሄ ፓስት ፐርፌክት ሲምፕል እንለዋለን። ሃቭ እና ሃዝ ብዙ ጊዜ እንጠቀማለን። ኢት ከሆነ አይሬጉላር ከሆነ ኢት ካን ኤት ኢትን፣ ድሪንክ ድራንክ፣ ድራንክ እነዚህ አይነት የምንል ከሆነ ይሄ ፕሬዘንት ፐርፌክት ቴንስ ይባላል ማለት ነው። ከዛ ፕሬዘንት ፐርፌክት ሲምፕል የምንለው ደግሞ ለምሳሌ ስቴትስ ኦር አክሽን ዳት ቢጊን ኢን ዘ ፓስት ኤንድ ኮንቲኒዩስ ዘ ፕሬዘንት ባለፍን የተጀመሩት ግን እስካሁን ድረስ እየተደረጉ ያሉ ከሆነ ለምሳሌ we have known each other since primary school ከፕራይመሪ ወይም ከመደበኛ ደረጃ ትምህርት ቤት ከአንደኛ ደረጃ ትምህርት ቤት ጀምረን እስካሁን ድረስ እንተዋወቃለን፣ ጓደኞች ነን። ሶ it's like the action that began in the past and continues to the present ማለት እስካሁን ድረስ አለ ማለት ይሄ ድርጊት። ላይፍ ኤክስፒሪየንስ ለምሳሌ I have read the great Gatsby የሆነ የህይወት ልምድ the great Gatsby የሚለው መጽሐፍ አንብቤዋለሁ። ወይም ደግሞ we have never been to Ireland ወደ አይርላንድ ሄደን አናውቅም። ሶ በቃ like they start at the past but still continue in the present ማለት ነው። ሌላው something that happened in the past and has an effect or is relevant in the present ማለት ነው። የሆነ ድርጊት ባለፍ ነው የተከናወነ እስካሁን ድረስ ግን ተጽዕኖ ወይም ኤፌክቱ አለ። ለምሳሌ I think I have broken my wrist it really hurts ይመስለኛል ወገቤ ተሰብሯል እየተሰማኝ ነው። ይሄ ነገር it happened in the past but the effect is still present ማለት ነው። ከዛ present perfect simple የምንለው ደግሞ present perfect tenses are more common in British English than North American English ማለት ከአሜሪካን እንግሊሽ ይልቅ በብሪቲሽ ላይ ብዙ ጊዜ present perfect እንጠቀማለን። ለምሳሌ I've just spoken to John ይሄ present perfect tense ነው። በኖርዝ አሜሪካን እንግሊሽ ይሄ present perfect ሳይሆን የምንጠቀመው past simple ነው። ያ ማለት I just spoke to John እንለዋለን ማለት ነው። ፊውቸር ሲምፕል ደግሞ ዊል ነው የምንጠቀም። ያ ማለት ሳብጀክት ፕላስ ዊል ፕላስ ቤዝ ቨርብ ነው። ለምሳሌ I will sleep or I will see she will help ዊል የምንላቸው ከሆነ ፊውቸር ሲምፕል እንለዋለን። ለምሳሌ ዊል በአብሪቬሽን ሲጻፍ አፖስትሮፍ እናደርግና ኤልኤል ዊል ነው ማለት ነው። አይ ዊል ስንል ደግሞ አይ አፖስትሮፍ ኤልኤል ዊል አይ ኢት ኤንድ ዜን አፖስትሮፍ ኤል። ኔጌቲቭ ለምሳሌ ዊል ናት ስንል ወናት እንላለን ማለት ነው። ወናት ኦር ዊል ናት ብለን እንገልጸዋለን። ፊውቸር ሲምፕል ዊል የምንለው ደግሞ ለምሳሌ ዩዝድ ፎር ኦፈርስ የሆነ ፕሮሚሶች፣ ስፖንታኒየስ ዲሲሽንስ። ለምሳሌ I'll give you a hand with that በእጅ እሰጣለሁ ከዛ ጋር ላይክ ይሄ ኦፈር ከሆነ ወይም ደግሞ ፕሮሚስ እና ይሄ ዲሲሽን ስናደርግ you're going to the shop ወደ ሾፕ ትሄዳለህ I will came እመጣለሁ እኔም is like that። ሶ ይሄ ምን እንለዋለን? ስፖንታኒየስ ዲሲሽን፣ ፕሮሚስ እና ኦፈር ከሆነ ፊውቸር ሲምፕል ወይም ዊል እንጠቀማለን። ፊውቸር ሲምፕል ዊል ሌላኛው የምንጠቀምበት ዩዝድ ፎር ቢሊፍስ የሆነ ለምናምንበት ነገር የሆነ ፕሪዲክሽን ነገር ካለ ፕሪዲክት it will be amazing to see you again ደግሜ ባይ በጣም ነው የሚገርመኝ like you know it will like something belief or predictions you will drop that glass if you're not careful ካልተጠነቀቅ ያ ግላስ ሊሰበር ይችላል ብለን ስንነግረው አሁን ፊውቸር ሲምፕል ነው። ሶ ፕሪዲክት እያደረግን ነው ማለት ነው። ሌላ be going to is also a common structure to talk about the future ነው። ስለ ፊውቸሩ የምናወራበት going to ብለን ተጠቅመን ነው። ማለት ለምሳሌ ፊውቸር ፕላን ወይም ፕሪዲክሽን ቤዝድ ኦን ዘ ፕሬዘንት ኤቪደንስ አሁን ላይ ባለ ኤቪደንስ ተነስተን ማለት ነው። ለምሳሌ going to ጋና ነው የምንለው is gonna check it down any minute is going to rain በቃ ሊዘንብ ይችላል የሆነ ፕሪዲክሽን የሆነ ኤቪደንስ አላቸው ማለት ነው። ይሄ ፕሪዲክሽን እንለዋለን። ሶ going to be ልክ እንደ ፊውቸር ፕላን ነው የምንጠቀመው ማለት ነው። ሌላ ፕሬዘንት ኮንቲኒየስ ቴንስ እና ይሄ የመጨረሻው ነው። ሳብጀክት am is are plus verb ing ነው። I'm speaking ወይም ደግሞ are you coming ይሄ ongoing actions happening at or around at the moment of speaking ነው። ልክ እያደረግነው ልክ እየተናገርን ባለበት ሰዓት እያደረግነው ያለ ነገር። ለምሳሌ ኤሊስ walking the dog ኤሊስ ከዶግ ጋር walking እያደረገ ነው። ወይም ደግሞ they are creating a cycle path አሁን የሳይክል ፓዝ የሆነ ክሬት እያደረጉ ነው። they are just doing the ongoing actions happening at around the moment of speaking ልክ እያወራን ያለንበት ሰዓት ከሆነ present continuous እንለዋለን። ወይም ደግሞ ሌላ future arrangements የወደፊት ዝግጅት ስናደርግ ለምሳሌ ማምስ
coming for dinner on Friday ማሚ ለአርብ ምሽቱ ወይም ለአርብ ራት እየመጣች ነው። it's like future arrangements. okay, in present continuous tense used የምናደርገው used for things we think are temporary የሆኑ ቴምፖራሪ ነገሮች ከሆኑ things that are going to or changing or developing የሚያደርግ ከሆነ change ወይም develop የሚያደርግ ከሆነ repeated action that might be annoying የሆነ የሚያናድድ ነገር repeated የሆነ action ከሆነ ያ present continuous tense እንጠቀማለን ማለት ነው። የመጨረሻው ጥያቄዎች ናቸው። ለምሳሌ የመጀመሪያው ምን ይላል? ሄለን ብላንክ ዩኒቨርሲቲ ኢን ጋልስኮ ላስት ይር ይላል። ስታርት ነው ወይስ ስታርትድ ነው? ምን አይነት ቴንስ እንጠቀማለን? ስታርት ተጠቅመን እንሰራለን ማለት ነው። ዊ ብላንክ ደም ቱ